Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው። የቲክቶከሯ ሀና ግዳይ ወይም ባምቢ ጉዳይና የእሸቱ መለሰ ውዝግብ አደገኛ ሁኔታ ላይ ደርሷል። ቲክቶከሯ ትናንት ማታ ላይ በለቀቀችው ቪዲዮ እጅግ ተሰብራና እያለቀሰች መታየቱን ተከትሎ ብዙዎች ሲደናገጡ የቆዩ ሲሆን ኋላ ላይ ደግሞ በሶሻል ሚዲያ ሂስቶሪዎቿ ላይ በቅርብ ቀናት በአሳዛኝ ሁኔታ ራሷን ያጠፋችውን እህታችንን ቦኒን በመጥቀስ እኔም ወደዛው ነኝ እከተልሻለሁ ሰላሜንም አገኛለሁ ስትል በተደጋጋሚ ፖስት እያደረገች ነው። ይህን የተመለከቱ የቅርብ ሰዎች የባምቢን ሁኔታ ለማጣራት ጥረት ያደረጉ ሲሆን የባምቢ አባት ያሉበት ሁኔታ ከፍተኛ እንደሆነና ልጁን ሊያጣት እንደሆነ እየተናገረ ይገኛል። ከብዙ ታዋቂ ሰዎች ጋር እየተነጋገረ ያለ እንደሆነም አሳውቋል። ባምቢ ያለችበት ሁኔታ እጅግ ከባድ እንደሆነና በዚህ ሰዓት በሆስፒታል ክትትል እየተደረገላት እንደሆነ እየተነገረ ይገኛል። እሸቱ መለሰ በእርግጥ ያለው ሁሉም ትክክል ነው፣ አንድም ውሸት የለውም። ነገር ግን በዚህ ሶሻል ሚዲያ ላይ አንድ ባምቢ ሳትሆን 100,000 ባምቢዎች ፈርተዋል። በወንዱም በሴቱም ረገድ ከፍተኛ ጋጠወጥነት በሶሻል ሚዲያው ላይ እየታየ ነው። ነገር ግን እሸቱ መለሰ ለምን አንድን ሴት ብቻ ታርጌት አድርጎ ለምን ባምቢን ብቻ ማጥቃት ፈለገ? ይህ ለእሸቱ መለሰ የሚቀርበው ጥያቄ ነው። እሸቱ መለሰ ሁሉንም መውቀስ የሚችልበት ሁኔታ ላይ ሆኖ ነገር ግን ይቺን ልጅ ታርጌት አድርጎ የዩቲዩብ ገንዘብ መነገጃውም አድርጓታል። ይህ የማይዋሽ ሀቅ ነው። እርግጥ ነው እሸቱ መለሰ የተናገረው አንድም ውሸት የሌለው ሲሆን ነገር ግን ባምቢ ብቻ ሳትሆን ብዙ ሺህ ሴቶች ብዙ ሺህ ወንዶች ሰውነታቸውን እየሸጡ በአደባባይ እየወጡ ገንዘብ መስራት ከጀመሩ ዓመታትን አልፏል። ስለዚህ እሸቱ መለሰ ነገሩን ፐርሰናል ሳያደርገው የግለሰብ ጉዳይ ሳያደርገው እንደ ሀገር ለትውልድ የመጮህ ዓላማ ከሆነ ያለው ሁሉንም መገሰጽ ይችላል። እሸቱ መለሰ በቪዲዮው ላይ እንዲህ ሲል ተናገረ። ማታ ማታ ጭፈራ ቤት ጠዋት ላይ የጭፈራ ቤት ልብሳቸውን እንኳን ጠረናቸውን ሳይቀይሩ ሲዘምሩ እንመለከታቸዋለን ብሏል። ይህ የባምቢ ብቻ ድርጊት ሳይሆን የብዙ ሺዎች ቲክቶከሮች እንዲሁም ደግሞ እናውራ ካልን የሀገራችን አንጋፋ አርቲስቶች የሚያደርጉት አስነዋሪ ተግባር ነው። ብዙዎቹ የሀገራችን አንጋፋ አርቲስቶች በኮንሰርት ላይ በናይት ክለብ ትናንት ታይተው ጠዋት ላይ ነጠላቸውን ለብሰው ሲያስቀድሱ የሚታዩበት አጋጣሚ ብዙ ነው። ማታ ላይ ኮንሰርትና ናይት ክለብ ያይናት አርቲስት ጠዋት እሁድ ላይ ነጠላዋን ለብሳ በቤተክርስቲያን ስታስቀድስ ብዙ ጊዜ እናያለን። በኢንስታግራም በቲክቶክ በሚለቀቁልን ፎቶና ተንቀሳቃሽ ቪዲዮዎች በአንጋፋ አርቲስቶቻችን ከሰሞኑ ስንመለከተው የቆየነው እውነት ነው። ታዲያ ባምቢ ይህንን ድርጊት ከማን ተማረች ቢባል ከአንጋፎቹ አርቲስቶቿ ነው። እሸቱ መለሰ ይችን ልጅ በግለሰብ ደረጃ መንካት ሳይሆን እውነት ለእውነት ቆሜያለሁ ካልክ በሚዲያችን ላይ አንጋፋ አቅም ያላቸው ባለሀብቶቹን አርቲስቶቹንም አብረህ መገሰጽ ይኖርብሃል። ነገር ግን እነዚህ አርቲስቶች የገቢ ምንጮችህና የስራ አጋሮችህ እንዲሁም የምትግባባቸው ሰው መሆናቸውን ተከትሎ እነሱን የሚነካ ድርጊት መፈጸም አልፈለግም። በቅርብ ጊዜያት ብዙ አርቲስቶች አሉ። ስማቸውን መጥቀስ ባያስፈልገንም በሶሻል ሚዲያ በግልጽ እየተመለከትናቸው ነው። በገዳማት በተለያዩ ዝማሬ ቦታዎች በነጠላ ደምቀው ታይተው ከሰዓታት በኋላ ልቅ በሆነው ልብሳቸው ልቅ በሆኑት ቪዲዮዎቻቸው የምንመለከታቸው። ታዲያ የአርቲስቶችስ ጽድቅ ነው? ይህንን አይጨምርም? አርቲስቶች ላይቭ ገብተው አጸያፊ ንግግር ስላልተናገሩ ነውን? ተግባራቸው ግልጽ ነው። ትውልዱ ከባምቢ ይልቅ አንጋፋ አርቲስቶችን ይመለከታል። ትውልዱ ከባምቢ ይልቅ የአንጋፋ አርቲስቶችን ህይወት ይመኛል። ታዲያ ለዚህ ምን አይነት ምላሽ አለህ እሸቱ መለሰ? እሸቱ መለሰ የተናገርከው አንድም ውሸት ሳይኖረው በምድር ላይ ያለውን እውነተኛውን ሀቅ ሲሆን ነገር ግን ነገሩን የገለጽክበት መንገድና በአንድ ሰው ላይ ብቻ ጥቃት ያደረስክበት መንገድ ትክክል አይደለም ለማለት እንወዳለን። ይህ የብዙ ሺዎች አስተያየት ነው። እሸቱ መለሰ እውነት ትውልድን የማዳን ዓላማ አለኝ ካልክ ትውልዱን ለማጥፋት ቆርጠው በተነሱት አርቲስቶች ላይ መነሳት ይኖርብሃል። ካልሆነ ይህ ማስመሰልና ለዩቲዩብ ሽቀላ የተደረገው ጉዞ ተደርጎ ይቆጠራል። ይህ ድርጊት የተለመደው ከባምቢ በፊት በነበሩ አንጋፋ አርቲስቶች ነው። እነ ባምቢ ይህንን ከማን
ተማሩት ቢባል ሀገራችን ካሉ ቁንጮ አንጋፋ ባለሀብቶች አርቲስቶች ነው። ይህች ወጣት በፐርሰናል ወይም በግለሰብ ደረጃ በእሸቱ መለሰ በቀጥታ ጥቃት ደርሶባታል። ይህች ወጣት ራሷን ብታጣ ህይወቷን ብታጠፋ ለዚህ ተጠያቂው እሸቱ መለሰ ብቻ ነው። አሁን ላለችበት ሁኔታም ተጠያቂው እሸቱ መለሰ ብቻ ነው። ህግ ላይቀጣው ይችላል፣ ህግ ላይጠይቀው ይችላል። ፈጣሪ ይጠይቀዋል፣ ህሊናው ይጠይቀዋል፣ ትውልድ ይጠይቀዋል። ይህች ልጅ በተደጋጋሚ የምታደርጋቸው እንቅስቃሴዎች በዚህ ሰዓት ራስን የማጥፋት ዘመቻ ሲሆን ይህንን እሷን የሚመለከቱ ትናንሽ ትውልዶችስ ምን አይነት ግንዛቤን ይይዛሉ? እሸቱ መለሰ ይህንን ንግግር መሰንዘር ካለብህ ለመላው ቲክቶከሮች እንጂ ለአንድ ግለሰብ መሆን አልነበረበትም። ለመላው አርቲስቶች፣ ታዋቂ ሰዎች እንጂ ለአንድ ባምቢ ብቻ መሆን አልነበረበትም። ባምቢ በግልጽ ጉዳዩ እኔን ነው የሚመለከተው በሚል እዚህ አይነት ራስ እስከ ማጥፋት የመድረስ ስሜት ውስጥ የደረሰችው አንተ ንግግር ለሷ ብቻ የተሰራ መሆኑን ተከትሎ ነው። እሸቱ መለሰ ሁሉንም በአንድ መምከር መዝከር አለብህ። ያ ሲሆን ትክክለኛ ምክርም ይሆናል። እሸቱ መለሰን ተከትለው የተለያዩ ቪዲዮ በማህበራዊ ትስስር ሲያሰራጩ የነበሩ ዩቲዩበሮች ራሳችን ከትውልድ ተጠያቂ እናድናለን፣ ባምቢ አንድ ነገር ብትሆን ተጠያቂ እንሆናለን በሚል አሁን ላይ ከባምቢ ጎን መቆማቸውም ተሰምቷል። እሸቱ መለሰ በአንድ ሰው ላይ ያደረሰው ጥቃት መሆኑ ነው። ምናልባትም ጉዳዩን ለሁሉም ቲክቶከሮች የሚያደርስ ቢሆን ኖሮ ይህ ሁሉ ባልመጣ። ለመሆኑስ የእሸቱ መለሰና የባምቢ ጻም ምንድን ነው? እነዚህ ሰዎች ከሚዲያ በስተጀርባ በሌላኛው ህይወት ላይ ምናልባትም የተጋጩበት ጉዳይ ይኖር ይሆን? እሸቱስ በሷ ላይ ቂምና በቀል ይዞ ይሆን? ለምን ሌሎች አርቲስቶችን መናገር አልፈለገም? ሁሉንም መስከር መምከር ከፈለገ እሸቱ መለሰም ቢሆን ሰው ነውና ብዙ ጥፋት ያጠፋል። ከዚህ ቀደም ብዙ ጥፋቶችን አጥፍቶ በሚዲያ ወቀሳ ሲቀርብበትና በእምነት ቻናሎች ላይ አስተምሮ ሲሰጠው እንደቆየ ይታወቃል። በዚች ዓለም ላይ የሰው ልጅ ሆኖ ሙሉ የሆነ ማንም የለም። ሁሉም የራሱ ጉድለት አለበት። በሃይማኖት ተሸሽጎ የሚኖረው ግለሰብ እንኳን ሁሉም ሃይማኖቶች ብንመጣ ሁሉም የራሳቸው ጉድለት አለባቸው። ከዚች ዓለም ሙሉ ሆኖ የተሰራ ሙሉ ሆኖ የሚሄድ አንድም ሰው የለም። ታዲያ እሸቱ መለሰ ፍጹም ነኝ ያለ ይመስላል። አንድን ሴት ለመገጸስና በዚህ ልክ ለማሳፈር ያደረገው ተግባር እጅግ ያሳዝናል። ምናልባትም ሁሉን በአንድ ቢወቅስና ለትውልድ አለሁኝ የሚል ቢሆን ኖሮ ይህ ሁሉ ባልመጣ። እርግጥ ነው እሸቱ መለሰ 50% የኢትዮጵያን ሕዝብ ድጋፍ እያገኘ ይገኛል። ነገር ግን ሁሉንም የኢትዮጵያ ማህበረሰብ ድጋፍ አግኝቶ መቀጠልና ለሀገር ለትውልድ እየሰራ ከሆነ ሁሉንም አንጋፋ ታዋቂ አርቲስቶች የሚግባባቸውንም ሲሆን ጥፋት ያጠፉትን አንድ በአንድ በሚዲያ እያወጣ መውቀስ ሲጀምር ትክክለኛ አካሄድ ይኖረዋል። ብዙዎች እንደሚናገሩት የባምቢ ቤተሰቦች ጓደኞች እንደተናገሩት ከሆነ ጓደኛችን አንድ ነገር ብትሆን ከእሸቱ መለሰ አንወርድም እያሉ ይገኛል። እንደ ቀልድ የተጀመረው የእሸቱ መለሰ ጉዳይ እየተባባሰ እዚህ ደርሷል። እሸቱ መለሰ እርግጥ ነው በዩቲዩብ በመጀመሪያው ጊዜ ይህን ቪዲዮ ሲያጋራው ብዙ ሺህ ተመልካች አላገኘም ነበር። ነገር ግን ቪዲዮ በማህበራዊ ትስስር በቲክቶክ በኢንስታግራም ከተሰራጨ በኋላ ብዙዎች ቪዲዮን ከተቀባበሉት በኋላ ወደ ዩቲዩብ ብዙ ተመልካቾች በመተው እያዩለት ይገኛል። ታዲያ ምናልባትም የእሸቱ ዓላማ የዩቲዩብ ሽቀላ አይደለምን? ትውልድን የማዳን ከሆነ ምናልባትም ስህተቱን አርሞ ይችን ልጅም ፋት አጥፍተሻል፣ ነገር ግን ብቻሽን አይደለም ያጠፋሽ ብሎ ሊመክራት ሊዘክራት በትክክለኛው መንገድ ይገባል። ሌሎችን እያየ እንዳላየ ሆኖ አንድን ሴት በፐርሰናል በዚህ ደረጃ ማጥቃት እጅግ ያሳፍራል። እሸቱ መለሰ ፍጹም ነኝ ብለህ የምታስብ ከሆነ ሰው ልጅ ነህ፣ ፍጹም አይደለህም። አንተም ትሳሳታለህና ስህተትህን አርም። ውድ አድማጮቼ በዚህ ጉዳይ ያላችሁ ሀሳብ አስተያየት ካለ ኮሜንት መስጫው የእናንተ ነው። ሀሳብ አስተያየታችሁን ያጋሩን። በቀጣይ ቪዲዮዎች እስከምንገናኝ ቸር ቆዩ።